رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. وديت جرت مرتكتاتايوج بالله سبحانه وتعالى فقد سلا إنني ساكن الناس لا تنوين أقراري ونصوصتنيون هجنا منايو صوصتنيو هج እንደተነጋገርነው الإقلاب ይባላል። الإقلاب ማለት በተጅዊድ ምሁራኖች ገለጻና እንደዚሁም ደግሞ በቋንቋ ምሁራኖች ገለጻ ያስቀመጡት ለትርጓሜ ያለ እሱን በተመለከተ እንዳሰስ እናድርግና ኢንሻአላህ ወደ ቁርአኑ ነው የምንገባው ማለት ነው። ኢንሻአላህ ኢቅላብ ማለት በቋንቋ ገለጻ ተህዊል ሸይኢን عن وجهه አንድ ነገር ፊቱን ማዞር ወይንም መገልበጥ ኢቅላብ ይባላል በቋንቋ ምሁራኖች ገለጻ ማለት ነው። እዚህ ላይ እንደምትመለከቱትም በተጅዊድ ምሁራኖች ገለጻ ኑን ሳኪናን ወይንም የምትገኘው ኑን ሳኪና ጉና ወይም ዜማ ከማድረግ ጋር ከባብ በፊት ወደ መቀየር ወይም መገልበጥ ማለት ነው ይለናል። ምን ጊዜም ከኑን ሳኪና እንደዚሁም ከተንዊን በመቀጠል ሐርፉ ባ ከመጣ ኑን ሳኪናና ተንዊን ከባብ በፊት ወደ ሚም መቀየር እንደዚሁም ደግሞ ጉናን በማጣመር ሸዳ ካለ ማድረግ ጋር ይሄን በተጅዊድ ምሁራኖች የሰጡለት ትርጓሜ ነው አልቀልብ ወይንም አልኢቅላብ የሚሉት ማለት ነው። እንግዲህ የኢቅላብ ፊደል አንድ ናት ብለናል። ከኑን ሳኪና እንደውም ከተንዊን በመቀጠል ሐርፉ ባ ይቻ እንደምትመለከቷት ባ ከመጣች ማለት ነው ኑን ሳኪናን እንደውም በተንዊን ተወክላ የምትገኘው ኑን ሳኪና ከባ በፊት ወደ ሚም ቀይረን እናነባለን። ወደ ሚም የተቀየረበትን ምክንያትም ካሁን በፊት አይተናል በኦዲዮ ማለት ነው። ምክንያቱ ምንድነው? የተገለበጠበት ኑን ሳኪናን ወደ ባ በምንቀራበት ጊዜ ግልጽ ለማድረግ ስለማይመችና እንደዚሁም ደግሞ ኢድጋምም ለማድረግ ስለማይመች ለአቀራር አስቸጋሪ ስለሆነ ኢቅላብ እንደሆን ያው ተገደናል ማለት ነው። ስለዚህ የተጅዊድ ምሁራኖች ከኑን ሳኪና እንደውም ከተንዊን በመቀጠል ባ ፊደል በምትመጣ ጊዜ ወደ ሚም ተቀይራ እንድትነበብ ህግ ያውጥተውላታል ማለት ነው። ስለዚህ ኢንሻአላህ ሁላችንም ከኑን ሳኪና እንደውም ከተንዊን በመቀጠል ባ በምትመጣበት ጊዜ ኑን ሳኪና እንደውም በተንዊን ተወክላ የምትገኘው ኑን ሳኪና ወደ ሚም መቀየር ይኖርብናል። ሚምን ደግሞ ወደ ባ ኢኽፋ ወይም ሸሽገን ልናነብ ይገባል ማለት ነው። ጀዛኩሙላሁ ኸይረን። ሌላው ኑን ሳኪናና የኢቅላብን ፊደል በአንድም ቃል ተጣምረው እናገኛለን፣ በሁለትም ቃል ደግሞ ተነጣጥረው የምናገኝበት ማጋጣሚ አለ። ዘይ እንደምትመለከቱት በአንድ ቃል ይለናል ከላ ለዩንበደነ ስንል ኑን ሳኪናና ባ ማለት ነው በአንድ ቃል ተጣምረው ለዩንበደነ በሚለው ቃል ላይ ኑን ሳኪናና ባን ተጣምረው ነው ያገኘነው። ከኑን ሳኪና እንደውም በመቀጠል ባ ስለመጣ ኢቅላብ ነው የሚሆነው። ኑን ሳኪናን ወደ ሚም ገልብጠን እንቀራለን ከባ በፊት። ይህ ሱረቱል ሁመዛ 4ኛው አያት ላይ ይገኛል። ሌላው በሁለት ቃል ሱረቱል በይና ኢላ ሚን ባዕድ የሚለውን በተመለከተ ብናይ ሚን ከሚለው የመጨረሻው ኑን ሳኪና ነው የምናገኘው። ከባዕዲ ካለው የመጀመሪያው ፊደል ደግሞ ባን ነው የምናገኘው። ኑን ሳኪናን ወደ ባ መገልበጥ ወደ ከባ በፊት ወደ መገልበጥ ይኖርብናል። እንደዚሁም ደግሞ ኑን ሳኪናና የኢቅላብን ፊደል ባ በሁለት ቃል ላይ ተነጣጥለው ነው የምናገኛቸው። ሌላው ዋናው ደግሞ በቁርአን ውስጥ ኢቅላብን የምንለይበት ዘዴዎችን እንመልከት። ከኑን ላይ የትንሽ የሚም ከራክሲዋ ላይ እናገኛለን ብለናል። እዚህ ላይ እንደምትመለከቱት ማለት ነው ከኑን ላይ ምን እናገኛለን? የትንሽ የሚም ከራክሲዋ ጋር እናገኛለን። እንደዚሁም ደግሞ ፈትሐቲን ከስራቲኖቹ ደግሞ እዚህ ላይ እንደምትመለከቱት አንድ ፈትሐና አንድ ትንሽ የሚም፣ አንድ ከስራና ትንሽ የሚም፣ እንደዚሁም ደግሞ አንድ ضማና ትንሽዬ ሚም እናገኛለን ማለት ነው። ኢንሻአላህ በዚህ መልኩ ይሄንን ምልክት ካገኘን በቁርአን ውስጥ በቀላሉ መለየት እንችላለን ማለት ነው። ወደ ቁርአኑ እስኪ እንመለስና እንዴት ነው ይሄንን ምልክት እናገኘዋለን ወይንስ አናገኘውም የሚለውን በኢድኒላህ በጋራ እንመልከተው ማለት ነው። ሱረቱል ሁመዛ በተመለከተ ሱረቱል ሁመዛ ላይ ሁላችሁም ገልጣችሁ ተከታተሉ ኢንሻአላህ። ሱረቱል ሁመዛ ላይ አራተኛውን አንቀጽ ላይ ተመልከቱ። አራተኛው አያት ላይ ከላ ለዩንበደነ የሚለውን እዚህ ላይ ተመልከቱ። ለዩንበደነ የሚለው ኑን ላይ ከያ በመቀጠል ኑን ታዩታላችሁ አይደለ? ይቺ ኑን አለች። ከኑን በመቀጠል ላይ ራክሲዋ ጋር በቀይ የተጻፈው የምታዩት ሚም አለ አይደለ? ሚም
ይህንን ሚም በማየት ብቻ ኑን ሳኪናዋ ወደ ሚም ተቀይራ የምትቃራ ናት። በቃ ኢቅላብ ነው። ይሄ በቀላሉ ለየ ነው። ነገር ግን እንደው ከተጠራጠርንና ማረጋገጥ ከፈለግን ከኑኑ በመቀጠል ያለውን ፊደል መመልከት ነው። ከኑኑ በመቀጠል የመጣው ፊደል ማን ነው? ባ ነው። ባ ደግሞ የማን ፊደል ነው? የኢቅላብ ፊደል ነው። ስለዚህ ኑን ሳኪናን ከባ በፊት ወደ ሚም መቀየር ይኖርብናል። ከኑን ላይ ይችን ሚም ካገኘን ማለት ነው ኑን ወደ ሚም ተቀይራ የምትነበብ ናት ማለት ነው። ይህ እንግዲህ በኑን ሳኪናን በቀላሉ የምንለይበት ነው። ሌላው ምሳሌውን በተመለከተ ለዩንበዘን የሚለው እንደምታዩት ከኑን በመቀጠል ባን የመጣው ይህን ኢቅላብ ነው የሚሆነው። ኑን ሳኪናን ከባ በፊት ወደ ሚም እንቀይራለን ማለት ነው። ሌላው ሶስተኛው ነገር ኑን ሳኪናና ባ በአንድ ቃል ላይ ተጣምረው የመጡት ለሚለው ለዩንበዘን ያለው አንድ ቃል ነው። ለዩንበዘን የሚለው ኑን ሳኪናና ባን በአንድ ቃል ላይ ነው ተጣምረው የምናገኛቸው። ስለዚህ ኑን ሳኪናና ባ በአንድ ቃል ላይ ተጣምረው ይመጣሉ የሚለው ትክክል ነው ማለት ነው። ስለዚህ ወደ ተንዊኑ እንሂድ ኢንሻአላህ። ወደ ተንዊን እንሂድ። በተንዊን ጊዜ ብዙ እናገኛለን። ያው እንደተነጋገርነው ከአንድ ፈትሐና ትንሽ የሚም፣ አንድ ከስራና ትንሽ የሚም፣ እንደዚሁም ደግሞ አንድ ضማና ትንሽ የሚም ከመጣ በቀላሉ ኢቅላብ መሆኑን መለየት እንችላለን ተባብለን ነበር። እዚህ ላይ ሱረቱ አልበይና ላይ መመልከት እንችላለን። አራተኛው አያት ላይ ሱረቱ አልበይና ኢላ ወማ ተፈረቀ አለዚነ ኡቱል ኪታበ ኢላ ሚን ባዕድ ስንል ሚን ስንል ኑን ሳኪና እናገኛለን። እንደዚሁም ከኑን ሳኪና ራክሴ ላይ ምን አለ? ሚም አለ ትንሽ የሚሳህ እሱ ሚም በማየት ብቻ ምንድን መሆኑን እንለያለን። ኢቅላብ መሆኑን በቀላሉ እንለያለን። ይሄንም ያው በኑን ሳኪና ነው ምሳሌው። ሚን ያለው አንድ ቃል ነው። በሁለት ቃል ላይ ለሚለው ምሳሌ ይሆናል። ይሄና ሚን ያለው አንድ ቃል ነው። ባዕድ ያለው ደግሞ ሌላኛ ቃል ነው። ሚን ከሚለው ቃል መጨረሻው ፊደል ማን ነው? ኑን ሳኪና ነው። ባዕድ ከሚለው የመጀመሪያው ፊደል ደግሞ ማን ነው? ባ ነው። ስለዚህ አልኢቅላብ ነው። ኑን ሳኪናና የኢቅላብን ፊደል ባ በአንድም ቃል ላይ ተጣምረው እናገኛለን። ሱረቱ ሁመዛ ላይ እንዳየነው በሁለትም ቃላት ተነጣጥለው እናገኛለን። ልክ ሱረቱ በይና ላይ ኢላ ሚን ባዕድ ካል እንዳለው ማለት ነው። ሌላው ሱረቱ አልዓለቅ ላይም መመልከት እንችላለን በተንዊን ማለት ነው። ከላ ለኢን ለም የንተሂ ለነስፈዐን ቢናስያ ያለውን እንመልከት። ለነስፈዐን ቢናስያ ያለው አይን ላይ አንድ ፈትሐና ትንሽ የሚም ነው የሚገኘው አይደለ? ለነስፈዐን ስንል እዚህ ላይ ከአይን ፈትሐ ጋራ ማለት ነው አንድ ፈትሐና ትንሽ የሚም በመገኘቱ ብቻ ይሄን ኢቅላብ መሆኑን መለየት እንችላለን ማለት ነው። በዚህ መልኩ ብዙ ምሳሌዎች አሉ። አሁን ይህንን ምልክት በማየት ብቻ ኢቅላብ መሆኑን ለየን። ለማረጋገጥ ከተፈለገ ደግሞ ከተንዊን በመቀጠል የመጣው ፊደል ማን ነው? ባ ነው። ስለዚህ በተንዊን ተወክላ የምትገኘዋል ኑን ሳኪና ወደ ሚም ከባ በፊት ልንቀይር ይገባል ማለት ነው ኢንሻአላህ። እና ስለዚህ አንድ ፈትሐና ትንሽ የሚም፣ አንድ ከስራና ትንሽ የሚም፣ እንደዚሁም ደግሞ አንድ ضማና ትንሽ የሚም ከመጣ በቀላሉ ኢቅላብ መሆኑን መለየት እንችላለን ማለት ነው ኢንሻአላህ። ብዙ ምሳሌዎች በቁርአን ላይ እናገኛለን። እነኚህን ምሳሌዎች ሁላችሁም ኢንሻአላህ ለመለማመድ ሞክሩ ማለት ነው። ሱረቱል ለይል ላይ እንደምትመለከቱት 8ኛው አያት ላይ ወአማ መን በኺለ ሹፉ ወአማ መን ስንል ኑን ሳኪና ላይ የምን ምልክት አለ? ከራክሲዋ ጋር ሚም። ስለዚህ ኢቅላብ ነው ከሱ መቀጠል የመጣው ፊደል ባ ስለሆነ። እንደዚሁም ደግሞ ሱረቱ ሸምስ ላይ እንደምትመለከቱት ኢዚን በዓተ 12ኛው አያት ላይ ከኑን ላይ ትንሽ የሚም እናገኛለን። ከሱ መቀጠል ባኔ የመጣው ኑን ሳኪናን ወደ ሚም እንቀይራለን። ሌላው አሁንም እዛው ላይ ሱረቱ ሸምስ ላይ መጨረሻው 14ኛው አያት ላይ ምን ይላል? ረቡሁም እሺ ስሙ ፈደምደመ ዐለይሂም ረቡሁም ቢዘንቢሂም ስንል ኑን ላይ ከራክሲዋ ጋር ሚም አለ። በቀላሉ ይሄንንም ኢቅላብ መሆኑን መለየት እንችላለን። እዚህ ላይ የኔ ቁርአኑ ይሄን የተጅዊድ ቁርአን ነው ማለትም ከለሩ የተለያየ ነው እና ሌላው አይዱ ቁርአን ላይ ግን የቀይ ምልክት ሳይሆን የሚያደርገው ቀይ ሳይሆን ቀለም የሚያደርገው ባይዲ በጥቁር የሚያደርጋለ። ምናልባት ሙለወድ የሆነ ቁርአን ካላችሁ ማለትም ቀለሙ የተለያየ ማለት ነው። በዚህ መልኩ ታገኙ ትችላላችሁ፣ በቀላሉ መለየት ትችላላችሁ። እንዲሁም ደግሞ አይዱ በጥቁር ብቻ የተጻፉትም እንደዚሁ ይሄንን ምልክት ታገኛላችሁ በማንኛውም ማለት ነው። ስለዚህ እችን ከኑን በላይ
ከኑን ላይ ማለት ነው የትንሽ የሚም ከተገኘ እንደዚሁም ደግሞ ሁለት ፈትሐና አንድ ሚም አንድ ከስራና አንድ ሚም እንደዚሁም አንድ ضማና አንድ ትንሽ ሚም ካገኘን በቀላሉ ኢቅላብ መሆኑን መለየት እንችላለን ማለት ነው። ኢንሻአላህ ሁላችሁም በዚህ መልኩ ተለማምዳችሁ መምጣት ይኖርባችኋል ማለት ነው። ጀዛኩሙላሁ ኸይረን። ሌላው እንደዚሁ በምሳሌዎችን ሁላችሁም መከታተል ሞክሩ ኢንሻአላህ። ምሳሌ ሱረቱ ጣሪቅ አያ 7ኛው ላይ ሚን በይኒ ሶልቢ ሱረቱል ፈጅር 23ኛው አያት ላይ ወጂአ የውመኢዝን ቢጀሃነም እንደዚሁም ደግሞ ሱረቱ አበሰ አያ 16ኛው ላይ ኪራሚን በራራ ሱረቱ አበሰ አሁንም 27ኛው አያት ላይ ፈአንበትና ፊሃ ሐባ እንደዚሁም ሱረቱል ኢንሳን 2ኛው አያት ላይ ሰሚዐን በሲራ እንደዚሁም ሱረቱል ጂን 27ኛው አያት ላይ ሚን በይኒ የደይህ በዚህ መልኩ ኑን ሳኪናን ወደ ሚም እየቀየራችሁ ለመለማመድ ሞክሩ። ጀዛኩሙላሁ ኸይረን። ዛሬው ኢቅላብ ይህንን ይመስላል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።